በንቦች የምትጠበቀው 200,000 ህዝብ የዳነባት ከ300 በላይ ስውራን አባቶች የሚገኙባት ስለታቸው በአጭር ጊዜ የሰመረበት ሰሚነሽ ኪዳነ ምሕረት ቤት ሰሚነሽ ኪዳነ ምሕረት እንደ ስሟ ሰሚ የሆነችው ሰሚነሽ ኪዳነ ምሕረት እየሄድኩ ነው። ከጥቂት ደቂቃዎች በኋላ ሰሚነሽ ኪዳነ ምሕረት እንደርሳለንና እንደ ስሟ ሰሚ የሆነችዋ ከ500 ዓመታት በላይ ያስቆጠረችዋ ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ለቻናላችን አዲስ የሆናችሁ ካላችሁ ቻናላችንን ሰብስክራይብ አድርጉ። ጫማ ይወለቃል፣ ዝም ብለን መግባት ስለማንችል ጫማዬን እያወለኩ ነው። ቤተክርስቲያኗ እንዲሁ ክብ ናትና በጣም ጥንታዊ ነገሮች ይታይባታልና ቤተክርስቲያኗ ናት። ሰሚነሽ ኪዳነ ምሕረት ሰሚነሽ ኪዳነ ምሕረት አፄ ናኦድ እንደመሰረቱት በታሪክ ይነገራል። እና ሰሚነሽ ኪዳነ ምሕረት ሲባል አባቶቻችን ካህናት እንዲሁም ዲያቆናት አንድ ላይ ሆነው የሚያደርጉት የማይጠንት ስርዓት ነውና ይህ የማይጠንት ስርዓት በራሱ 100 ዓመታትን እንዳስቆጠረ ይነገራል። ለስሉስ ቅዱስ ይዳሉ። እቺ ቤተክርስቲያን በንብ የምትጠበቅ ናትና የቤተክርስቲያኑ ኮርኒስ ማለት ነው ሙሉ ለሙሉ ከላይ በንብ የንብ ቀፎ ያለበት ነውና እዚሁ ቤተክርስቲያን ደግሞ የማር እምነት አለና መታችሁ ብዙ ገቢረ ተአምራት ስለሚያደርግ ያንን እምነትን መውሰድ ትችላላችሁ። እንደ አጋጣሚ ሆኖ እስኪ እኔም ካገኘው መወስድ ይሆናል። ሰሚነሽ ኪዳነ ምሕረት ይህ ስፍራ ማለት ነው በራሱ በጣም በጸጥታ የተሞላ ቦታ ነውና መታችሁ ማየት አለባችሁ። ቤተክርስቲያን የተሰጣት የራሷ የሆነ ቃል ኪዳን አለ። ቃል ኪዳኑ ምንድነው? እዚህ ቦታ ደጁን የረገጠ ወንድ የ40 ቀን ህፃን፣ ሴት ደግሞ የ80 ቀን ህፃን አደርጓለሁ ተብሎ ቃል ኪዳን ተሰጥቷታልና እንደ ስሟም ሰሚ ሆነች ሰሚነሽ ኪዳነ ምሕረት ናት። ብዙ ሰዎች ስለታቸው ሰምሮላቸዋል፣ ጸሎታቸው ደርሶላቸዋል። እመቤታችን ቅድስት ድንግል ማርያም በስደቷ ወቅት ያረፈችበት ቦታም እንዳለ እዚህ ቦታ ተነግሯል። ኋላ የምትመለከቱት ይዛል እመቤታችን ቅድስት ድንግል ማርያም እዚህ ስፍራ ቆማ እንደጸለየችና እዚህ ስፍራ እንዳረፈች ይነገራልና ይህምንም ደግሞ ወር በገባ በ21 በ16 እንዲሁም ደግሞ የተለያዩ በዓላት በሆነበት ወቅት ለበቁ አባቶች በማሌት ሰዓት ላይ እመቤታችን ቅድስት ድንግል ማርያም እዚህ ጋር ትገለጣለች እና ይህንንም ምክንያት በማድረግ ዛሬ ላይ ስዕለ አድኖች እዚህ ጋር ተቀምጠው ሰዎች እንዲባረኩ፣ ሰዎች እንዲጸልዩ፣ ጸሎት እንዲያደርጉ፣ ብዙዎች ደግሞ የቻሉ ደግሞ ሰላም ለኪን አድርሰው እንዲሄዱ እዚህ ቦታ ላይ ይመከራልና እመቤታችን ቅድስት ድንግል ማርያም ለበቁ አባቶች እዚህ ስፍራ ላይ ተገልጻ ትታያለች ማለት ነውና እጅግ በጣም የሚገርም ነገር ነው። ድንቅ ታምራትን ያደረገው የሰሚነሽ ኪዳነ ምሕረት ጸበል ከኋላ የምትመለከቱት አሁን እኔም ተጠምቄ መውጣቴ ነው። ትንሽ ይበርዳል። ሀገሩም እንደምታውቁት ትንሽ ብርድ ያለበት ሀገር ነው። ደብረ ብርሃን አካባቢ በጣም ንፋስ አለ። ያ ብቻ ሳይሆን ደግሞ ከ12 በላይ የሚሆኑ ድንቅ ታምራትን የሚያደርጉት ጸበሎች እዚህ ስፍራ አለና ይህም ቦታ መታችሁ እዚህ ቦታ እንድትጠመቁ ስንል እኔም ጥሬን አስተላልፋለሁ። በአባቶች በራእይ ታይቷቸው ነው። እዚህ ጋር ጭቃ አለ። ወይኔ ወድቄ ነበረ። እሺ። እና የቅድስት አርሴማ ቤተክርስቲያን እዚሁ ጋር አለ። የፊት በጣም ብዙ አመት የተለፋበት ፊት ነው እንዲፈምስበት ብዬ ነው። እንግዲህ ሰብስክራይብ አድርጉለት። ላይ የምትመለከቱት የቅድስት አርሴማ ቤተክርስቲያን ነው። ገና እየተሰራ ነው። በነገራችን ላይ ይህም ቤተክርስቲያን ማለት ነው እዚህ የሚኖሩ አባቶች በራእይ ታይቷቸው የተከሉት የሰማይቷ የቅድስት አርሴማ ቤተክርስቲያን ነው። ቦታው ትንሽ ረጋጋማ ነገር አለው፣ ግን ቢሆንም እስኪ እንቀጥል። ቤተክርስቲያኑ ገና እየተሰራ ስለሆነ ነው። ገና የቤተክርስቲያን አላለቀም፣ ግን ሳያልቅ ራሱ በጣም ግዙፍ ተደርጎ ነው እየተሰራ ያለው። እይቷ በጣም ነው የሚያምረው ቤተክርስቲያኑና አንተ ጭቃ እኮ ነው። አረ እንዳንወርቅ ወገን። ወይኔ ጭቃ ገና ቁፋሮ ላይ ስላለ ነው ቤተክርስቲያኑ። መንገድ የለው አለ። ምን እዛ ጋ እንሻገር እንጂ እንዝላል። ሰማያዊ ስርዓት ጭምር የሚፈጸምባት ይቺ ታላቅ ገዳም ከብዙ በጥቂቱ እንዲህ ናት። እኔ ግን ካየኋቸውና ከጎበኛቸው ውስጥ በጣም ደስ ያለኝና ሁላችንም የልብ ረፍት የሚሰጠን ይህ የማይጠንት ስርዓትን ጋብዣችኋለሁ። አድባራትና ታዋቂ ቦታዎችን እንጎበኛለን። ሰላም ዋሉልኝ።
ተወክብ ለስሉስ ቅዱስ ይዳሉ ይደሎሙ ለአብ ወወልድ ወመንፈስ ቅዱስ መንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም አሜን አሜን ወአሜን። ለይኩን ለይኩን ይሁን ይደረግልን ይጽና ለአንተ ክብር ምስጋና ይገባል እያሉ አባቶቻችን እግዚአብሔርን እያመሰግናሉ።